ዓለም እኛ እንደምናውቃት አይደለችም። እኛ የምንመለከተው የሚታየውን ብቻ ነው። ግን ከዚያ በታች ከካርታው ውጪ ከሰው ዓይን የተሰወሩ ቦታዎች አሉ። እነዚህ ቦታዎች እንኳን መጎብኘት ቀርቶ ለማለፍ እጅግ አደገኛ ነው። አንዳንዶቹ ሰዎች በዚያችው ቅጽበት ይጠፋሉ። አንዳንዶቹ ቀስ በቀስ ይገላሉ እና አንዳንዶቹ ሰው እንደገና እንኳን አይታይባቸውም። ዛሬ ከዓለም ላይ እጅግ አስፈሪ እና ሞት የሚጠብቃቸውን እውነተኛ ቦታዎችን እንመለከታለን። ጎብኚዎችን የሚገለው ደሴት በህንድ ውቅያኖስ በጣም ሩቅ ከዘመናዊ ሰው የተለየም ቦታ አለ። ይህም ቦታ በመጀመሪያ እይታ እንደ ገነት ይመስላል። ነጭ አሸዋ፣ ንጹህ ውሃ እና አረንጓዴ ዛፎች። ግን የማይታይ እውነትም አለ። እዛ ቦታ ላይ ማን ይኖራል? በዚህ ደሴት ላይ ሴንቲነልስ ተብለው የሚጠሩ ሰዎች ይኖራሉ። እነሱም ከ50,000 ዓመት በላይ ከሌላ ዓለም ሙሉ በሙሉ ተለይተው ኖረዋል። እነሱ ዘመናዊ ሕይወትን አያውቁም። መኪና አያውቁም፣ ስልክም አያውቁም፣ ኢንተርኔት አያውቁም። ግን አንድ ነገር የሚያውቁት አለ፣ ሞት። ማንኛውንም ወደ እነሱ የሚቀርብ እንደ ጠላት ይቆጥሩታል። እነሱም መከላከያ አላቸው፣ ጦር፣ ቀስት። እናም እኚህ ሰዎች ምንም አይነት ፍርሃትም የለባቸውም። እንዲያውም የእነሱን ደሴት ብትረግጥ ቀርቶ ወደ ዳርቻው እንኳን አያስደርሱም። ስትጠጋ ተመትሃል። በ2018 አንድ ወንድ አሜሪካዊ ስሙም ጆን ቻውስ የተባለ እንደ ሐሳብ እነዚህን ሰዎች መርዳት ፈልጎ ወደ ዳርቻቸውም ሄደ። እርሱም በጀልባ በቅርብ ርቀት ሲደርስም ሌሊትም ነበር። ከዛም በመጀመሪያ ምንም አልተፈጠረም። ግን ከትንሽ ደቂቃዎች በኋላ የቀስት ድምፅ ሲወረወር ሰማ። ከጫካ ውስጥ ሰዎች ወጡ። ልክ ደሴቱን እንደረገጠ እሱንም ያዙት። ለማስረዳት ቢሞክርም የሚያወሩት ቋንቋ አንድ አይነት ስላልሆነ እነሱ እንደ እንግዳ ነው ያዩት። እነሱ ጋም እንግዳ አደጋ ማለት ነው። ከዛን ቀን በኋላም አልተመለሰም። ዛሬ የሀገሪቱ መንግስት እስከ 5 ኪሎ ሜትር ርቀት ውስጥ መቅረብ አይፈቅድም። እናንተን ለመጠበቅ ሳይሆን እነሱን ለመጠበቅ ነው። መግደል የማታቆመው ከተማ ፕሪፓያት በሰሜን ዩክሬን ኪየቭ አብሳላት የምትገኝ የተተወች ከተማ ናት። በ1986 ከሌሊቱ 7 ሰዓት ከ23 አንድ ፍንዳታ ነበር። ከዚያም ጊዜ አየሩ ራሱ ተለወጠ። አየሩን በመለወጡ የማይታየውን ሞት ሬዲዮአክቲቭ ኃይልንም አመጣ። ይሄ ኃይል አይሰማም፣ አይሸተም፣ አይታይም። ግን ወደ ሰውነት ከገባ ቀስ በቀስ የሰውነታችን ሴሎች እያፈራረሰ ያጠፋ ነው። ዛሬ ሁሉም ነገር እንደተተወ ቆሟል። ነገር ግን ማንም የለም። አንዴ ከገባችሁ የማያስወጣው ጫካ አዋኪካራ ፎረስት በጣም ውስብስብና ጥቅጥቅ ያለም ደን ነው። ቢያንስ ከ1960ዎቹ ጀምሮ ራስን ከማጥፋት ጋር ተቆራኝቷል። በእንግሊዝኛ ሱዊሳይድ ፎረስት ወይም ራስን የማጥፋት ጫካ በሚል ቅጽል ስም ወጥቶለት ነበር። በ2003 በደን ውስጥ 105 አስክሬኖች የተገኙ ሲሆን ከ2002 የተመዘገበው 78 በላይ ነው። እንደ አውሮፓውያን አቆጣጠር በ2010 ፖሊስ ከ200 ከሚበልጥ ሙከራዎች ውስጥ 54ቱ ራሳቸውን ማጥፋታቸውን አረጋግጧል። በጃፓን
በበጀት ዓመቱ መጨረሻ መግቢያ ውስጥ ራሳቸውን የማጥፋት እየጨመረ እንደሚሄድም ተናግሯል። ዳርቫስ ጋስ ክሬት የሲኦል በር። በምድር ላይ አንድ ቦታ አለ። ሌሊት ላይ ደርሳችሁ ካያችሁት ምድር እየተከፈተ የሲኦልን በር እየወጣም ይመስላል። ይህም ቦታ ዳርቫስ ክሬት ተብሎ ይጠራል። በ1971 ሳይንቲስቶች ነዳጅ በመፈለግ ላይ ያሉ መሬትን ቁፋሮ ውስጥ ላይ ነበሩ። ነገር ግን ያገኙት በጣም የማይጠበቅ ነበር። ያሉበት ቦታ መሬቱ ሰምጦ አንድ ትልቅ ጉድጓድ ተፈጠረ። ውስጡም ጋዝ ሞልቶ ስለነበረ አንድ ውሳኔ ወሰኑ። ጋዙን እናቃጥለው ብሎ አሰቡ። በጥቂት ቀናት ውስጥም ይጠፋል። ይህ ከተፈጠረ 50 ዓመት አለፈው። እናም እሳቱ እስካሁን እየተቃጠለም ነው። በምሽትም ይህ ቦታ ሄዳችሁ ብታዩት ሰማዩን ቀይ ያደርገዋል። እናም ለዛም ነው የገሃነም በር ብሎ ስም የተሰጠው። ግን ወደዚህ ቦታ መቅረብ አይፈቀድም። ምክንያቱም ወደዛ ቦታ እየቀረባችሁ ስትሄዱ ከፍተኛ ሙቀት አለ። እናም ደግሞ በዛም ኦክሲጅን የተቃጠለ ስለሆነ በአካባቢ ያለውን ኦክሲጅን እንዳለም ስለሚወስድ መተንፈስም በጣም አደጋች ይሆናል። ሕይወትን ወደ ድንጋይ የሚቀይረው ወንዝ። ሕይወትን ወደ ድንጋይ የሚቀይረው ሐይቅ። ውሃ ሕይወት ነው፣ ነገር ግን እዚህ ሐይቅ ላይ አይደለም። ኖርተን ሌክ በውስጡ እጅግ ከፍተኛ አልካላይን አለበት። ይህም አልካላይን የዚህን ሐይቅ ፒኤች ሌቭል 12 አድርሶታል። ይህም ማለት ይሄ ሐይቅ የውሃ ሐይቅ ሳይሆን የኬሚካል እንጂ። ወደዚህ ሐይቅ ለመጠጣት የሚመጡ እንስሳቶች መሞታቸው አይቀሬ ነው። እናም የሚያስፈራውም እይታም ሰዎች እነዚህን እንስሳ ሲያገኙ እንደ ድንጋይ ደርቀው መቅረታቸው ነው። ይህ ሐይቅ እንደ ሌሎቹ በቀጥታ አይገለም፣ ግን የሚነካውን ነገር ይቀይራል። አንዳንድ ቦታዎች እጅግ ሞቃታማ ናቸው፣ አንዳንድ ደግሞ ከዛም ይበልጥ። የሚገለው ሙቀት የሞት ሸለቆ። ይህ ቦታ በዓለም ላይ ካሉ ሁሉ ሞቃታማ ነው። ይህም ቦታ 56 ዲግሪ ሴልሲየስ ደርሷል። በእንደዚህ ሙቀት ሰውነትን መቋቋም አይችልም። መጀመሪያም ውሃን ከሰውነታችን ውስጥ ያደርቃል። ከዛም ልብን ያይፈጥናል። ከዚያም አይምሮን ያምታታል። በመጨረሻም ሞትን ያስከትላል። ሁለተኛው ዝምተኛ ገዳይ። የፉኩሺማ አንግላይ ዞን የተጎዳው በዳይች ኒውክሌር ኃይል ማመንጫ ዙሪያ የተሰየመ ቦታ ሲሆን በመጀመሪያም በ2011 በ20 ኪሎ ሜትር ቀለበት የሬዲዬሽንም ዙሪያም አለው። የ20 ኪሎ ሜትር የሬዲዬሽን ዙሪያ አለው። ይህም የተፈጠረበት ምክንያት በታላቅ የመሬት መንቀጥቀጥና ሱናሚ ሲሆን ይህም የተፈጠረው ሱናሚ የኒውክሌር ተቋሙን በመታ ጊዜ የኒውክሌር ተቋሙንም አበላሽቷል። በዚህ ምክንያት ሙሉ ከተማዋን ጥለው እንዲወጡ ሰዎችም ተገደዋል። ቤቶች ባዶ ናቸው። መንገዱም ጸጥተኛ ነው። ምንም አይነት ሰዎችም የሉም። ሰዎች ሁል ጊዜ የመሬት ማዕድንን ሲፈልጉ ወይም ፎቅን ሲሰሩ መጀመሪያ የሚያደርጉት ነገር ጥልቀቱን መመጠን ነው። በ1970 ሳይንቲስቶች ወደ ምድር ውስጥ መቆፈር ጀመሩ። እጅግም ከፍተኛ ጥልቀትን ተጓዙ። ይህም 12 ኪሎ ሜትር ሄደዋል። ግን ያገኙት ሙቀት ነበር ከተጠበቀው በላይ። ይህም ሙቀት 180 ዲግሪ ሴልሲየስ ደርሶም ነበር። እጅግም አስፈሪ ድምፆችን መስማት ጀመሩ። ያገኙትም ነገር በጣም ስላስፈራቸው ወደዚህ ቦታም አልተመለሱም። ለመጨረሻ ጊዜ ወደዚህ ቦታም የሄዱት ሰዎች በ2008 ሲሆን ይህም የተቆፈረውን ጉድጓድ
በከባድ ብረት ብየዳ ዘግተውት ነው የተመለሱት። እነዚህ ቦታዎች እውነተኛ ናቸው። አንዳንዶቹ በሳይንስ የተገኙ፣ አንዳንዶቹ በተፈጥሮ፣ ሌሎቹም በሰው ስህተቶች። ግን አንድ ነገር እርግጠኛ ናቸው፣ እነዚህ ቦታዎች ፈጽሞ አይገባም። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግን አትርሱ።